ሰላም ሰላም እንደምን ቆያችሁ። ከዚህ በፊት በሰራሁት ቪዲዮ ተማሪዎችን እንዴት ወደ ሴክሽን አሳይን ማድረግ እንደምንችል ለማየት ሞክረናል። እዚህ ቀጥሎ ደግሞ አሁን በምንሰራው ቪዲዮ እንዴት እያንዳንዱ ኮርስ ፐር ሴክሽን ዋይዝ ኢንስትራክተሮችን እና ሴሚስተር አድቫይዘር እንዴት አሳይን እናደርጋለን የሚለውን አብረን እናያለን። እኔ የዚህ ሲስተም ዴቨሎፐር እና ዲዛይነር ወንድሙ ነኝ። ኦኬ ሴክሽን ክሬት ተደርጎ ተማሪዎች ወደ ሴክሽን አሳይን ከተደረጉ ያ ሴክሽን ኦር ያ ፕሮግራም አክቲቭ መሆኑ አፕሩቭ ተደርጓል ማለት ነው። ሶ ዲፓርትመንት ኃላፊዎች ለእነኛ ተማሪዎች ሴክሽን ዋይዝ ፐር ኮርስ ዋይዝ ኢንስትራክተሮችን እና ቴክኒካል አሳይን ማድረግ መቻል አለባቸው። የተለያዩ አድቫይዚንግ ፐርፐዝ እንደ ፎር ሰም ኬዝስ ሴሚስተር አድቫይዘር እና ኮርስ ኮኦርዲኔተር አሳይን ማድረግ ስራ የዲፓርትመንት ኃላፊዎች ይሆናል ማለት ነው። ኦኬ አንድ ዲፓርትመንት ሄድ አካውንት አለን። ኦኬ አድቫይዘር ኦኬ እንዳልኩት አንድ ሴክሽን አሳይመንት ኦር ስቱደንት አሳይመንት ለዛ ሴክሽን ያው አካዳሚክ ፕሮግራም ክሬት ከተደረገ በኋላ ሴክሽኖችን ስላይስ ማድረግ እንደምንችል አይተናል። በዛ ሴክሽን ደግሞ እያንዳንዱን ተማሪዎች አሳይን ማድረግ እንዴት እንደሚደረግ እንደምንሰራ አይተናል። እዛ ልክ ተማሪዎች አሳይን ሲደረጉ ሲስተሙ ኖቲፊኬሽን ክሬት ያደርጋል። ለዛ ሴክሽን ኢንስትራክተር አሳይን እንዲያደርግ ለዲፓርትመንት ኃላፊዎች ኖቲፊኬሽን ጀነሬት ያደርጋል። ኢንስትራክተር አሳይንመንት ሪኩዌስት ወደ 21 እንዳለ ነው የሚያሳየው እዚህ ጋር ኖቲፊኬሽን ላይ። እዛ ለየትኛው ዲፓርትመንት ምን አይነት ፕሮግራም ስንተኛ ዓመት የትኛው ግሩፕ ኮርስ ታይትል እዚህ ጋር አለ ማን ነው አሳይን ማድረግ የምትፈልጉ ብሎ ይጠይቃል። እዛው ለእያንዳንዱ እዚህ ጋር ፔር ኮርስ ዋይዝ ኢንስትራክተር ማን እንደሆነ ለግሩፑ አሳይን ያደርጋል ማለት ነው። አሁን ለምሳሌ ዳታቤዝ ማኔጅመንት ሲስተም ለሁለተኛ ዓመት ግሩፕ 4 አሲዩም እነዚህ ቴክኒካል አሳይንትም እንደዛው አሳይን ስለሚደረግ እሺ ሴቭ አንድ ባንድ እንደዚህ ሴቭ እያደረኩ ነው የሚሄደው ማለት ነው። ማይክሮፕሮሰሰር ኢንተርፌሲንግ እዚህ ጋር የሆነ እንትን ስለሚበት ማይክሮፕሮሰሰር በልዩ ወይስ እሺ እንደዚህ ያደረገ ለእያንዳንዱ አሳይን አድርጎ ይጨርሳል። ሪፖርት ወደታች ይወርዳል ማለት ነው። አሳይን ያደረገበት አሳይመንቱን ሲጨርስ ወደታች ይወርዳል ማለት ነው። ኦኬ ይሄ ኢንስትራክተር አሳይን ማድረግ ነው። ሴሚስተር አድቫይዘር አሳይን ማድረግ ሲፈልግ ደግሞ ሊንክ አለው። ሴሚስተር አድቫይዘር ለዛ ምን እንደሚያስፈልግ እዚህ ጋር ዝም ብሎ ክሊክ ያደርጋል። እነኚህ ይመጣሉ። ሌላ አሳይን የሚደረግ ካለ ኦፕሽን ይሰጣቸዋል። አሳይን አድቫይዘር ስል ከላይ ሊንክ ይሰጠዋል። እነኛን አሳይን ያደርጋል ማለት ነው ሴሚስተር አድቫይዘር። ሌላኛው ደግሞ ኮርስ ኮኦርዲኔተር ነው። ኮርስ ኮኦርዲኔተር ማለት አንድን ኮርስ ከአንድ በላይ ኢንስትራክተር ከያዘ ነው። ለምሳሌ ማይክሮፕሮሰሰርን ለአንደኛው ግሩፕ ሌላ አስተማሪ፣ ለሌላኛው ግሩፕ ደግሞ ሌላ አስተማሪ ይዞ ከሆነ የግድ ብሬክ ዳውኑ ወደ ሲስተሙ ለማስገባት ኮርስ ኮኦርዲኔተር መታወቅ አለበት። እዛ ስለዚህ የዲፓርትመንት ሄድ ኮርስ ኮኦርዲኔተር ማልቲፕል ኢንስትራክተር የያዘው ኮርስ ካለ ኮርስ ኮኦርዲኔተር አሳይን ማድረግ መቻል አለበት። ኖቲፊኬሽን ያለ አይመስለኝም። አሳይን ኮርስ ኮኦርዲኔተር የሚል አለ። ልክ እዛ ሲገባ የተለያየ አስተማሪ የያዘው ኮርስ በዚህ ሴሚስተር አክቲቭ የሆነ ኮርስ ይመጣል። አሁን እንደዚህ የሚባል ኮርስ ለግሩፕ 4 በልዩ ነው፣ ለግሩፕ 5 ሶሎሞን። ከነኚህ ሁለቱ አንድ ሰው ኮርስ ኮኦርዲኔተር ይሆናል ማለት ነው። ሰው ልዩ በመረጥ ኮርስ ኮኦርዲኔተር
እዛ የማርኩን አሁን የዚህን ኮርስ አሴስመንት ብሬክዳውንን ወደ ሲስተሙ የሚያስገባው ኮርስ ኮኦርዲኔተሩ ይሆናል ማለት ነው። የአንደኛው ነው። ሴሜስተር አድቫይዘር አሳይን አድርገናል። ስራው ምንድን ነው? ኮርስ ድሮፕ ሲደረግ ኮርስ ድሮፕ ሪኩዌስቶችን በተማሪ ጀነሬት የሚደረጉ ኮርስ ድሮፕ ሪኩዌስቶችን አፕሩቭ ማድረግ ነው የሴሜስተር አድቫይዘር ስራ። የኮርስ ኢንስትራክተር ስራ ደግሞ ያው አሴስመንት ብሬክዳውኖችን ይሰራል። ከዛ በተረፈ ደግሞ ኮርስ አድ ሪኩዌስት ሲኖር ሲስተም ላይ እየገባ ይህንን ኮርስ አድ ሪኩዌስት አፕሩቭ ያደርጋል ማለት ነው። እዚህ ጋር ጥንቃቄ መደረግ ያለበት ምንድነው? ኮርስ አድ እና ኮርስ ድሮፕ ስኬጁል ዋይዝ ናቸው። ስኬጁሉ በተከፈተ ሰዓት ተማሪው ሪኩዌስት ሲደረግ አውቶማቲክ አፕሩቨር ማግኘት መቻል አለበት። ሶ ይህንን ምላሽ በጊዜ በመስጠት ከስኬጁል ውጪ እንዳይሆኑ መተባበር አስፈላጊ ይሆናል። ሲስተሙ አንዴ ስኬጁሉን ከዘጋ እንትን ማድረግ ሌላ ፕሮሰስ ስለሚሆን ማለት ነው። እሺ ኮርስ ኮኦርዲኔተር እዚህ ጋር ሴሜስተር አድቫይዘር ማን ነው አሳይን ያደረኩት ብሎ ማየት ይችላል። አስፈላጊ ከሆነ ደግሞ መቀየር ይችላል። መጣን ሌላ ሰው መቀየር ሲፈልግ ቼንጅ ይላል። ቼንጅ ይልና አዎ እዛ እዚህ ጋር ሊንኩ አክቲቭ ይሆናል። ሌላ ቼንጅ ማድረግ የፈለገውን ሰው ከዚህ ውስጥ መርጦ አሳይን ያደርጋል ማለት ነው። እዚህ ቼንጅ ማድረግ ይችላል። ይሄ የኮርስ ኢንስትራክተር እና የኮርስ ሴሜስተር አድቫይዘር እንዴት አሳይን እንደሚደረግ ለማሳየት ነው። ኢንኬዝ የኮርስ ኢንስትራክተር አሳይን ሲያደርግ በስህተት አድርጎት ከሆነ እንዴት አድርጎ ኤዲት ያደርጋል? ያንን ዲፓርትመንት ኃላፊ ኤዲት ማድረግ ይችላል። ያንን ለመስራት አንድ ኦፕሽን አለች። ኮርስ ኦፈሪንግ ኦፕሽናል የሚል ትራንዛክሽን ውስጥ ኮርስ ኦፈሪንግ ኦፕሽናል የምትላለች እዛ ይገባና ሌላውን እንዳይነካ አካዳሚክ የሆነ ሴሜስተር ፊልተር አውት ማድረግ አለበት። እዛ ለየትኛው ግሩፕ 4 ወር ለየትኛው ግሩፕ እንደሆነ ቼክ ያደርጋል። እሱም አሁን እዚህ ጋር ለሁለተኛ ዓመት አንድ አሳይን ያደረኩት ዳታቤዝ ማኔጅመንት ለሌላ ሰው አሳይን ማድረግ ሲገባኛል ሲሆን ለዚህ አሳይን ያደረኩ ብሎ ቢያስብ እንዴት አፕዴት ያደርጋል? እዚህ ጋር ሊንክ አለች። ወደ ሊንኩ ይመጣና ኢንስትራክተር እና ቴክኒካል አሳይን ያሳያል። ቴክኒካል አሳይን ከሆነ ይሄንን ነው የሚቀይረው። ኢንስትራክተር ከሆነ ደግሞ ይሄንን ለሰሞን ፊልተር እናድርግ መጀመሪያ በኮምፒውተር ዲፓርትመንት ለዛ ሰው አሳይን ያደርጋል ማለት ነው። አፕዴት ይሄን አፕዴት ካደረገ በኋላ መምህሩ በራሱ አካውንት ሎጊን አድርጎ ሲገባ እኛ አሳይን የተደረጉለትን ኮርሶችን ያገኛል ማለት ነው። አሁን ለምሳሌ አንድ ኮርስ እንጨምርና ኢንስትራክተር አሳይንመንት ኢንስትራክተር ክሪፕቶግራፊ የሚባል ኮርስ ኦብጀክት ኦሪየንትድ አራተኛ ዓመት ነው። ክሪፕቶግራፊ እሺ ሶፍትዌር ኢንጂነሪንግ ዲዛይን አናሊሲስ ኢንጂነሪንግ ኮምፒውተር አርኪቴክቸር ሶፍትዌር ኢንጂነሪንግ እስቲ እንደዚህ እናደርግና እዛ በኢንስትራክተር አካውንት ሎጊን አድርገን እንግባ ምን እንደሚያሳይ አሳይኖት ሎጊን ኢንስትራክተር ሎጊን አድርጎ ሲገባ የኢንስትራክተር አካውንት እንደዚህ ነው። ትራንዛክሽን ውስጥ ኦር ሪፖርት ውስጥ ኮርስ ኦፈሪንግስ ሲገባ በ23 24 ሴሚስተር 2 ኮርስ ይዟል። ዳታቤዝ ማኔጅመንት ሲስተም እና ሶፍትዌር ኢንጂነሪንግ ቴክኒካል አሲስታንት የግል ተመድቦልኛል። ኢንሮል ያደረገ ተማሪ ካለ በዚህ ሊስታቸውን ጀነሬት ማድረግ ይችላሉ ማለት ነው። ኢንሮል ያደረጉ ተማሪዎችን ሊስታት ማድረግ ይችላሉ። ይህ ብቻ አይደለም። እዚህ ጋር መጥቼ አቴንዳንስ ፎርም ጀነሬት ማድረግ እችላለሁ። አቴንዳንስ ፎርም እዚህ ጋር ተማሪ የለም። እዚህ ጋር አለ። እችን አቴንዳንስ ፎርም ፕሪንት አድርጌ ይዤ መሄድ እችላለሁ።
አንድ ተማሪ አሳይን ከተደረገ ማለት ኮርስ አሳይን ከተደረገልኝ ያንን ኮርስ ኢንሮል ያደረጉ ተማሪዎችን በራሴ ፕሮፋይል ላይ ገብቼ ኢንስትራክተር ነኝ በራሴ ፕሮፋይል ገብቼ ይህንን እንትን መስራት እችላለሁ። ቀጣዩ ደግሞ ብሬክ ዳውን ነው። ብሬክ ዳውን ኮርሱን ይህንን ኮርስ በዚህ መልኩ ነው አሰስ ማደርገው የምለውን የሚሰራበት ነው። ይሄንን ደግሞ በሌላ ቪዲዮ ኦልሬዲ ሰርቻለሁ። ኢንስትራክተር አሳይን ማድረግ ኮርስ ኮኦርዲኔተር አሳይን ማድረግ እና አስተማሪው በራሱ ፔጅ ሲገባ ምን ያያቸዋል ምን ስራዎችን ይሰራል የሚለውን ነገሮችን በዚህ ቪዲዮ ለማሳየት ሞክሬያለሁ። በሚቀጥለው በሌላ ስራ እስክንገናኝ መልካም ጊዜ